ብዙም ግንዛቤ የለም ምክንያቱም ስራው ገና አዲስ መጀመሩ ነው ሶፋር እንደዚህ አይነት ችግር ለኛ ሪፖርት የሆነ ነገር የለም ስም ብቻ ተሰጥቶ ነው ዞር እየተባለ ያለው ማለት ነው ለዛሽ ቀን ብቻ ነው አንቺ ወይዘሪትነትሽና ማረግሽ ስሙ ወሰኑ ስሙ ላይ አይመስለኝም ቁም ነገሩ ከስሙ በስተጀርባ ያለው ፍሬ ነገሩ ምንድነው ብዙም ትኩረት የሚደረግበት አይደለም ኢቭን የሞራል ጉዳይ ከሞራል በላይ የሚበልጥ ነገር የለም መቼም ኮንፊደንስሽን ከማጣት በላይ የወረደ ነገር የለም እኔ ለራሴስ የምለው ነገር ነው የሚያዘጋጀው ማን ነው ልብስ መልበስ የሚችል ሰው ወይ ዘናጭ ሰው ወይ አድናቂ ሰው ማዘጋጀት የለበት ምንም በላይ ለሴት የሚያስብ ሰው መሆን መቻል አለበት አዘጋጆቹ ከውድድር በኋላ ተወዳዳሪዎችን ዞር ብለው ያዩ ሀገራት በውስጣቸው የሚገኙ አውንታዊ ተግባራትን ለሌሎች ሀገራት ለማሳየት የተለያዩ ስልቶችን ይጠቀማሉ አንዳንዶቹ በተለያየ ሚዲያ ውጤቶች ተጠቅመው ስለ ሀገራቸው መልካም ነገር ሲገልጹ ሌሎቹ በተመልካቹ በአድማጩ ዘንድ ቀልብን የሚስቡ ድርጊቶችን ያከናውናሉ ከነዚህ ድርጊቶች ውስጥ ደግሞ በተለያየ ቦታና ጊዜ የሚከናወኑ የቁንጅና ውድድሮች ተጠቃሾች ናቸው የቁንጅና ውድድሮች ሀገራት ማንነታቸውን ያሳዩበታል ያስቀኙበታል ተወዳድራ ባሸነፈች ቆንጆ አማካኝነት የተለያዩ በጎ ነገሮችን ይሰራሉ ለሌላው ስለ ሀገራቸው ማወቅ ለሚፈልግ ሁሉ ይናገሩበታል ቁንጅና ትንሽ ቁንጅና ከውስጥ እስከ ውጭ ነው አይደለ አንድ ሰው መጀመሪያ ስታዩ ሊማርክሽ ይችላል ግን ውበት ልክ እንደ ውበት እንደተመልካቹ ነው ይባላል አይደለ ለአንዳንዱ ሰው አፍንጫ ስልክ አይና ትልቅ ከፈራ ምናምን ብለሽ በጣም ቆንጆ ሊሆንለት ይችላል አንዳንዱ ደግሞ ግርድርድ ያለች ምናምን አይና ትንሽ ያለ ምናምን አነስ ያለ ምናምን ደግሞ ውበት ይሆናል ሰው እንደተመልካቹ ነው የውጭን ውበት የምትገልጪው ለውበት ይሄን የተባለ ዴፊኒሽን ያለው አይመስለኝም ግን ሰው ልጅ የበለጠ ቀርበሽ ስታዩ ከዛ ሰው የምታገኘው ፍሬ ነገር የዛ ሰው ባህሪ የበለጠ ውበቱን ይገልጽልሻል የበለጠ ስትቀራረብ ይቀርበሽ ስታዩ ለዛ ነው ኢንተርቪው የሚያስፈልገው ይሄንንም ስላመኑበት ነው አይደለ በውጭም ሆነ በዚህ ሀገር በሚደረጉ ውድድሮች ላይ እንደዚህ ውጫዊ ውበቷን ከማየትም አልፎ ደግሞ ከዛ በኋላ አንድ ለአንድ ኢንተርቪው ይደረጋል ከዛ ህዝብ ፊት እንደገና ኢንተርቪው እንዲደረግ ይደረጋል ያ የሚያስፈልገው ለምንድነው ልጅቷን በቀረበ ሁኔታ ከዛ ከውጫ ውበት ተብሎ ከቀረበው ከሱ በስተጀርባ ያለውን ውበት ደግሞ ለማወቅ ነው ከዛ ሰው ውስጥ ስትገቢ ያለው ውበት ደግሞ ይበለጠ ስለዛ ሰው ያለሽን ነገር ይጨምረዋል ወይ ይቀንሰዋል ሴት ልጅ ቆንጆ የምትሆነው ሁሌም ውስጣቷ ማንነቷን መግለጽ ስትችል ነው ምን ያህል አምሮዋ በስሏል ምን ያህል ለትምህርት ቅርበት አላት በቃ አዲስ ነገር ማወቅ የምትችል ሴት መሆን አለባት ሁላችንም ሴቶች በቆዳችን ባንመዘን በመልክ በይታ ባይሆን ደስ ይለኛል ከውስጣዊም ከውጫዊ ነገሮችም ቆንጆ የሚለውን ስያሜ ለማግኘትና በተሰጣቸው ስያሜ ለመተግበር የራሱ የሆነ መመዘኛ መስፈርት አለው የቁንጅና ተወዳዳሪ ማሟላት አለባት ምን ማሟላት አለባት ብለሽ ታስቢያለሽ በራስሽ እይታ ወይም ከሌሎች ሀገራት ልምድ አንፃር ቁንጅና ተወዳዳሪ ምን ማሟላት አለባት ይሄ ትንሽ ሰፋ ያለ ጥያቄ ነው ምክንያቱም እያንዳንዱ ውድድር ሲዘጋጅ የራሱ መስፈርት ይኖረዋል የራሱ አላማ ይኖረዋል ያስተላልፍ የፈለገው አላማ ይኖራል እዛ ውስጥ ሲዘጋጅ ዝግጅቱ ራሱ አላማው ይወስነዋል ተወዳዳሪዋ ምን ማሟላት አለባት የሚለውን ስለዚህ እንደ ውድድሩ ይለያያል አሁን እንደዚህ ብሎ በአንድ ማጠቃለል ትንሽ ይከብዳል እንደዚህ በውጭ ሀገር ደረጃ ለምሳሌ ኢንተርናሽናል ስቴጆች ላይ ለማቅረብ የራሳቸው የሆነ መስፈርቶች አላቸው እንዳልሹ ቁመት ሊሆን ይችላል የመናገር ብቃት ሊሆን ይችላል አክቲቪቲ ሊሆን ይችላል ታለንት ሊሆን ይችላል ብዙ ነገሮች አሉ አብረው የሚያዩዋቸው ከውጫዊ ገጽታ እስከ ውስጣዊ ውበት ማለት ነው ብለው በራሳቸው መስፈርት የሚመዘኑበት አሁን ወቅት ማለት ነው በአለማችን በጣም በርካታ ቢሊዮን ዶላር ነው የሚንቀሳቀሰው በዚህ በሞዴሊንግ ኢንዱስትሪ ውስጥ ማለት ነው የፋሽን ኢንዱስትሪው አለ የተለያዩ እንትኖች አሉና ይሄ
በጣም ሶሻል እንትን ኢኮኖሚካል ጥቅም አለው። ኢኮኖሚካል ለምሳሌ አሁን እነ ሊያ ቶፕ 11 ሞዴል ውስጥ ገብተዋል ሲባል የሚያገኙት ገንዘብ አለ። ሊያ ገንዘብ አገኘች ማለት ቤተሰቧ ያገኛል፣ ቤተሰቧ ሲያገኝ መንደር ያገኛልና ይሄ ከሀገር አንፃር ራሱ ማለት ነው እያደገ ሲመጣ በጣም ጥቅም ልናገኝባቸው ኢኮኖሚካል ጥቅም ልናገኝባቸው የምንችል ሁኔታዎች አሉ። በእንደዚህ አይነት መልኩ የሚዘጋጁ የቁንጅና ውድድሮች ሀገራትን ከሀገራት ማገናኘት ብቻም ሳይሆን በአንድ ሀገር ውስጥም ሆነው ከአንድ ክልል ያለውን ወደ ሌላው ክልል ለማስቃኘትም ትልቅ ሚና አላቸው። ቁንጅና ውድድሮች በሀገራችን ኢትዮጵያ ረዘም ያለ ዕድሜን ያስቆጠረው የቁንጅና ውድድር በአሸናፊዋ መልካም ፈቃድና ጥንካሬ በርካታ የሀገራችንን ሊታዩ የሚገቡ እሴቶቻችንን ከሀገር ወጣ ብለው አስቃኝተዋል። በማስቃኘትም በማሳየትም ላይ ይገኛሉ። ይህን መልካም ነገር ስለ ሀገራችን ልንገልጽበት ልናሳይበትና ልንናገርበት የሚገባንን የቁንጅና ውድድር አሁን መስመሩን የለቀቀ ይመስላል። ለዚህም መነሻችን በዘርፉ የሚንቀሳቀሱ ባለሙያዎች የተለያዩ ቅሬታዎችን ያነሳሉ። እኛም ይህን መነሻ ይዘን የሚመለከታቸው አካላትን ያነጋገርንበትን መሰናዶ እነሆ ብለናል። ለትልልቅ ወይም ሀገርን ለሚወክሉ መድረኮች መነሻዎች ትንንሽ መድረኮች መሆናቸውን አልዘነጋ ነው። ነገር ግን እነዚህ መድረኮች በማን ይዘጋጃሉ? እንዴት ይዘጋጃሉ? ተወዳዳሪዎቹ እውን ከውድድር በኋላ ምን እየሰሩ ነው? ዳኞቹስ እነማን ናቸው? ስያሜያቸውስ ምን ያህል ይተገበራሉ? በባህልና ቱሪዝም ሚኒስቴር ለንግድ መስኮች የሙያ ብቃት ማረጋገጫ መስፈርት ረቂቅ መመሪያ ምናልባት ስለ ቁንጅና ውድድር ያሰፈረው ነገር ካለ ብለን አገላበጥን። ቁንጅና ውድድርን በመጀመሪያ ደረጃ ለብቻ ያስቀመጥነው ነገር አይደለም። የፋሽን ሾውና ቁንጅና ውድድር የፋሽን ሾውና ቁንጅና ውድድር ደግሞ ዲፊኒሽኑ ላይ ወይም ደግሞ ትርጉሙ ላይ እንደሚያመለክተው ባህላዊና ዘመናዊ አልባሳትን የጸጉር አሰራርና ተያያዥ ስራዎችን ማስተዋወቅ ወይም በዘርፉ በተሰማሩ ሙያተኞችና ቆነጃጅት መካከል በአንድ መሪ መፈክር ዙሪያ የሚደረግ ውድድር ነው። በባህላዊና ዘመናዊ አልባሳትን የጸጉር አሰራርና ተያያዥ ስራዎችን ማስተዋወቅ ወይም በዘርፉ በተሰማሩ ሙያተኞችና ቆነጃጅት መካከል በአንድ መሪ መፈክር ዙሪያ የሚደረግ ውድድር ነው ይበል እንጂ አሁን እየተካሄዱ ያሉትን የቁንጅና ውድድሮች ስናይ በሀገራችን ላይ ከቅርብ ጊዜ ወዲህ እየተዋጠልኝ አይደለም የሚደረገው የቁንጅና ውድድር። ምክንያቱም ሁሉም በሞዴሊንግ ስራውን ትንሽ ለህብረተሰቡ የተሳሳተ ኢሜጅ እያስተላለፉ ነው ላለው ሁሉም ሰው የተነሳ ማዘጋጀት ትክክል አይደለም ብዬ ነው የማስበው። ሚሶች በስተዋል ገባሽ? አሁን እንደውም ሚሶች እንደ መናቂያም ነገር ሆኗል። ክብር የማግኘት ነገር አሁን በድሮ ጊዜ ሚስ እንትን ነኝ ስቲና በአሁን ሰዓት ሚስ ምናምን ነስት ያለሽ ሪስፔክት ክብርሽ ራሱ በጣም እንደ ድሮ አይደለም ስልሽ በዚህም ይመስለኛል በጣም ብዙ ሚስ ከመዘጋጀቱ የተነሳ ለቁንጅና ውድድር የማይመጥን ዳኛ ይዘጋጃል። ምክንያቱም ሚሶች በስተዋል ገባሽ? ለውድድሩ ስትገቢ የመስፈርት ነገር በጣም ወርዷል። ወደ ውድድሩ ስትገቢ የዳኞች ነገር ወርዷል። የሚሶች ማዕረግ በስተዋሉ ገባሽ? ለምሳሌ ሚስ ምናምን ተብሎ ይዘጋጅና ያቺን ሚስ ምትሏ ነገር እንዳለች ሆኖ ምናምን ምትሏን ስም ግን በሆነ ነገር ትቀየርና ተመልሶ ያቺ ዝግጅት ትዘጋጃለች። ደሴም ተመሳሳይ ስፖንሰር ነው የሚያዘጋጀው ያንን ስፖንሰር ብቻ የማሳመን ስራና ይሄንን ነገር አዘጋጀው ተብሎ ታሪክ ላይ ለማስቀመጥ ብቻ ነው እየተዘጋጀ ያለው። ሁሉም እየተነሳ ሚስስ ያለ ነው የሚቀርበውና ይሄ ደግሞ ሀገር ላይ የሚያሳድረው ጫና በጣም ከፍተኛ ነው። የሴቶቹ ሞራል ከመጠበቅ አንፃር
የማህበረሰቡን ባህል ከመጠበቅ አንፃር ባለሙያ አለመስራቱ ይጎዳል ሀገር። አሁን ግን ያያናቸው ነገሮች ምንድነው በዲፓርትመንት ራሱ ሚስ መደረግ ጀምሯል። ሚስ ሜዲካል ኮሌጅ ሚስ እንደዚህ የሚባል ነገር አለ። ያ ነገር ስራው ቀላል እንደሆነ የምታይበት ሚንስ ነው። ግን መጨረሻው ምንድነው ምናየው ነገር ነው። ለቁንጅና ውድድር አዘጋጅ ፈቃድ የሚሰጠው አካል እንደ ሌሎች ሙያዎች ሁሉ በተለያዩ መስፈርቶች አሟልተው ሲገኙ ነው። ፈቃድ ከሚሰጣቸው መካከል አንዱ የፋሽን ሾውና የቁንጅና ውድድር ነው። ስለዚህ ፋሽን ሾው ለማዘጋጀት የሚፈልግ ሰው በዘርፉ ቢያንስ ከአንድ ትምህርት ተቋም በዲፕሎም የተመረቀ ሆኖ በስራው ላይ 2 አመት የሰራ መሆን አለበት ነው የሚለው። ያንን መስፈርት ካሟላ በቂ የመስሪያ ቦታ የመለማመጃ ቦታ ቢያንስ 150 ካሬ ሜትር በሆነ ቦታ ላይ ቦታ ያለው ቢሮ ያለው ዘመናዊ የሆነ ኤሌክትሮኒክስ መገናኛ ያለው እነዚህ ነገሮች ካሟላ ሙያ ፈቃድ ይሰጣል ማለት ነው። እኛ የዜና ሽፋን ይሰጠን በሚል በደረሰን ጥቆማ መሰረት ሄደን ያጋጠመን ይህ አልነበረም። ባንዲት ለመንቀሳቀስ በሚያስቸግር ለተወዳዳሪዎች በማይመች ቦታ ውድድር ሲካሄድ ተመልክተናል። በተለያየ ቦታ የሚካሄዱት የቁንጅና ውድድሮች አዘጋጆቹ ከሚመለከቱ አካል ፈቃድ የወሰዱ ብቻ ሆኖ አላገኘናቸውም። እኛም ፈቃድ ስናገኝ መመሰለሽ ትምህርት ቤታችን እውቅና ሰጠን ይሄን ስራ እየሰራን እንደሆነ ትምህርት ቤቱ እውቅና ከሰጠን በኋላ ለየስፖንሰር ለምንጠይቅበት ቦታ ትብብር ደብዳቤ ጻፈልን። እነዚህ ልጆች በዚህ አይነት ስራ እየሰሩ ነው ያሉት እና በሄዱበት ቦታ እርዳታ እንዲሰጣቸው ትምህርት ቤቱ ሳይሆን እኛን እርዳታ እንድናገኝ ትብብር አደረገልን። በዛ ነው እየሄድን ያለነው። አሁን ደግሞ ይሄ ዋናው ፕሮግራም ሲዘጋጅ ደግሞ ይሄን ፕሮግራም ካዘጋጀን በኋላ ወደ ዋናው ደግሞ ወደ መንግስት አካል ደግሞ ሄደን ከዛ በኋላ ይሄን ስራ ሰርተናል። ቢያንስ ከዚህ በኋላ እኛ ሊገባን የሚሰጠን ስም ካለ ደግሞ ያን ስም ደግሞ ከበኋላ እንጠይቃለን ብለን ከፕሮግራሙ በኋላ ፍቃድ እኮ የለው እስከማቀው ቁንጅና ውድድር ላይ እንግዲህ ፍቃድ ካለ አላውቅም። ቁንጅና ውድድር ላይ ግን እስከማቀው ብዙ ሞክር ያለው ለማጣራት ቁንጅና ውድድር የማካሄድ ፍቃድ የሚል ነገር የለም። ዛሬ አንድ ትብብር ይጠይቅሻል መጥቶ አይሆንም ትያለሽ መስፈርቱን ይጠይቅና በማግስቱ ፍቃድ ለውጦ ይመጣል። ምን ማለት ነው? ይሄን የንግድ ቢሮ መቆጣጠር መቻል አለበት። ዛሬ የሰጠሽውን በማግስቱ ለውጦ እስከማምጣት መቻል ምን ማለት ነው? የሚመለከተው አካል እነዚህን ውድድሮች በተገቢ ቦታና ሰው እንዲያዘጋጁ ያልተደረገበት ምክንያት ምን ይሆን? ፈቃዱን ከወሰዱ በኋላ ትኩረት ሰጥቶ እነዛ ሰዎችን ሱፐርቫይዝ የማድረግ በወሰዱ ፍቃድ መሰረት እየሰሩ ናቸው አይደሉም ወደሚለው ነገር ብዙም አልተገባም። ምክንያቱም ከነሱ በበለጠ ሁኔታ ፕራዮሪቲ የሚሰጣቸው ነገሮች ችግር ከፍተኛ ጉለት ያለባቸው የሀገርን ሜድ የሚያበላሹ እንደ ምሽት ክበቦች ያሉ እንደ ሆቴሎች እንደ ሬስቶራንቶች ያሉ ስላሉ ለዚህ ብዙም ትኩረትም አልተሰጠም። ዋናው ስራ የባህልና ቱሪዝም ስራ ነው ስራ መሆን ያለበት። ይሄንን ፍቃድ መስጠት ያለበት ባህልና ቱሪዝም ባህልና ቱሪዝምን ይሄንን ሙያ እንደኛ ሙያው እንዲያድግ መውደቅ የለበትም። ሙያው ሊያድግ የሚችለው ደግሞ እውቀት ባላቸው ሰዎች ሲመራ ስልጣን በተሰጣቸው ሰዎች ሲካሄድ ነው ሊያድግ የሚችለው። ስለዚህ ባህልና ቱሪዝም ከፍተኛው ሚና ይወጣል የሚል እምነት አለ። ከዛ በተረፈ ግን አሁን ያለው አሰራር አሁን ያለው ሂደት ግን የተዘከረከ ነው። ለምሳሌ ሚስ የሆነ ቦታ ይዘጋጃል።
ባህልና ቱሪዝም በሄደሽ ብትጠይቂ አያውቀውም ይሄን ፕሮግራም። በጣም የምትፈልጊው ነገር ሆኖ በጣም ሩቅ ሆኖ የሚታይሽ ነገር ሊሆን ይችላል ወይዘሪት የሆነ ነገር መሆን አሁን ተራ የሆነ ነው በጣም ተራ ነው ምክንያቱም ማንንም አንቺ ወይዘሪት ሆንሽ ላንቺ ምንም ነገር የለውም ምክንያቱም እስካሁን እየታየ ባለው ነገር ነው ትንሽና ሀያት እና ሰዓት ጊዜ የተሻለ ነገር ነበረ ከዛ በኋላ ግን ያው ጥሩ ያልሆነ ነገር ነው እየተፈጠረ ያለው ማህበረሰቡም ውስጥ ጥሩ የሆነ አሪያነት ያለው ነገር እየተሰራ ስላልሆነ ሁሉም እንደዛ ነው አንቺን የሚመለከትሽ በዚህ በኩል የተመረጡት ልጆች እዛ ጋር የወጣችው ልጅ ተመርጣ ምን እየሰራች ነው የት ናት ያለችው ምንድነው ኮንትሪቢዩት ያደረገችው የሚለውን ነገር ብዙ ምን ሰማ አይመስለኝም ያለ ነው ሶ ይሄ ሁሉንም የሚያስጠይቅ ነው ልክ እንደ ሌሎች ዘርፎች በወሰዱት ፍቃድ መሰረት ቁንጅና ውድድሩን እየሰሩበት ነው ወይ በነበሩበት አድራሻቸው ነው የሚለውን ነገር ሄደን ማየቱ ጉዳይ በሱ ላይ ብዙ ትኩረት የምንሰጥበት አይደለም በእኛም ዘንድም በባለሙያዎችም ዘንድም ፈቃዱን ከወሰዱ በኋላ በዚህ ጉዳይ ላይ ምን ሌላ ተግባር ሊያከናውኑበት ይችላሉ የሚለው ጉዳይ ብዙም ግንዛቤ የለም ምክንያቱም ስራው ገና አዲስ መጀመሩ ነው ይሄን መመሪያ ስናወርድ ሴሚናር አካሄድ የሚመለከታቸው ሙያተኞች የአንዳንዱ ክልል ወደ ፌደራል እንዲልክ አድርገን ስልጠና ሰጥተናል በዛ ስልጠና አግባብ ነው እየተጓዙ ነው እያልን ያለ ነው ከዛ ውጪ አይደለም በተደጋጋሚ ምን ጠይቃለን ማለት የአቅም የድጋፍ ችግር ካለ በድጋፍ በኩል መደገፍ ካለባቸው የምንደግፍበትን ስርዓትኛ በበኩላችን አመቻችተናል ኤኒ ታይም የአንዳንዱ ክልል በዚህ ረገድ ድጋፍ ፈልጋለሁ ሲል ተወርዎ ድጋፉን የመስጠት ወይም በፌደራል ደረጃ ሁሉንም አሰባስቦ የሙያተኞቹን አቅም እና ክህሎት በየጊዜው እየገነቡ መሄድ አንዱ አላማችን ነው ከክትትልና ድጋፍ አንፃር ማለት ነው ሶፋር እንደዚህ አይነት ችግር ለኛ ሪፖርት የሆነ ነገር የለም በእኛ በኩል ግን ስልጣኑን ስናስተላልፍ አቅማቸውን ገንብተን ነው ብለን ነው የምናስበው ለምን ሴሚናር አካሄደናል በየአንዳንዱ ዝርዝር ጉዳይ ላይ ውይይት ተደርጓል ሙያተኞች የሚመለከታቸው እንዲላኩ ተደርጎ በዚያ በኩል ስልጠና ተሰጥቷል የሚል ነው በአዲስ አበባ ውስጥም ሆነ በክልል የሚካሄዱ ውድድሮች አሁን እየተበራከቱ መጥተዋል ለወይዘሪትነት ማዕረግ የሚታጩት ሙያዎችም እንዲሁ በርክተዋል መጠሪያቸውንም ይስያሉ የሚካሄዱ የቁንጅና ውድድሮች በየመንደሩ መዘጋጀታቸውን ቀጥለዋል ሶፋር ወይዘሪት ኢትዮጵያ ወይዘሪት ቱሪዝም ብዙ ነው ስሙ ቱ ዘ ኤክስተንት ወይዘሪት ኢትዮጵያም ወይዘሪት ቱሪዝምም አይደለም ሚስ ኢትዮጵያ ኤንድ ሚስ ቱሪዝም ይሄ ከኛ አገር ባህል ከኛ ማንነት ከኛ አገላለጽና ስያሜ ጋር ያልተያዘ ጉዳይ ነው ሌላም ማንሳት ይቻላል ወይዘሪት ቱሪዝም 2012 እኛ አንድም ገጽታችንን የምንገነባበት የቀደመ ስልጣኔ ያለን አገሮች መሆናችንን የምናሳውቅበት የቁጥር ጉዳይ ነው ይሄን የአመት ቁጥራችንን ወይም ደግሞ ያቆጣጠራችንን እንኳን ያዛነፈና በዘፈቀደ የሚካሄድ ተግባር እንደሆነ ተረድተናል በቅድሚያ ትልቁ ስህተት ሚስማት ማለት ነው በአማርኛ አማርኛው ቃል እኮ በደንብ አለ አይደል ወይዘሪት ኢትዮጵያ ለምን አይባልም ወይዘሪት ተከሌ ለምን አይባልም ውቢት ተከሌ ለምን አይባልም እኛ ምንናገረው ነገር ሌሎች እንዲመለከቱልን ኮነ ምን ፈልገው ራሳችንን ነው መሆን ያለው ስለዚህ ከዛ ነው የመጀመሪያው የዚህ ኢንዱስትሪ ችግር አሁን በእርግጠኝነት አሁንም መከራከርሽ የህግ ማቀፍ የለውም ምልሽ ቢኖር ይሄን ርዕስ በኢትዮጵያ ቋንቋ ቁጭ ያደርገው ነበር ብዬ አስባለሁ ስሙ ወሰኑ ስሙ ላይ አይመስለኝም ቁም ነገሩ ከስሙ በስተጀርባ ያለው ፍሬ ነገሩ ምንድነው ነው ያቺ ሴት የተሰጣት ማዕረጉ ሳይሆን ከማዕረጉ በስተጀርባ ያለው ቁም ነገሩ ምንድነው ነው የሚወስነው ይመስለኛል መጀመሪያ ደረጃ እስከ ዛሬ ድረስ በወይዘሪትነት የተሰየሙት ልጆች ያበረከቱት አስተዋጽኦ ምንድነው መገምገም አለበት ፊድባኩ መኖር አለበት ኦኬ የኤችአይቪ አምባሳደር ወይ ምናምን አምባሳደር ይያል በአገር ውስጥ ከሚደረጉ ልማቶች አንፃር የራሳቸውን አስተዋጽኦ እንዲወጡ ማድረግ አንድ ነገር ነው ይሄ ተደርጓል ወይ ክፍት ነው
አዘጋጆቹ ከውድድር በኋላ ተወዳዳሪዎችን ዞር ብለው ያዩ። ምክንያቱም አንድ ውድድር ሲዘጋጅ ያው እንትና አላማ አለው። ይሄን የምትፈጽም ለዚህ ጉዳይ አምባሳደር የምትሆን ይሄን ጉዳይ የምታስፈጽም በሚል ነው የሚዘጋጀውና ሴቶችም ይሄን አምነን ነው የምንገባው። ከዛ በኋላ ግን ይሄ ነገር ሲፈጸም አይታይም። አዘጋጆቹ ድክመት አለ። ተወዳዳሪዎቹ ደግሞ ገፍቶ ለመሄድ የሚያግዝሽ ድርጅት የለም። ያወዳደርሽ አካል ዞር ሲል ማንም ቦታ ተቀባይነት የለሽም። ከዛ አንፃር ነው መዳከም የሚመጣው። ተሳታፊዎቹም ያን ያክል የሚሰበሰቡበት መንገድ ጥሩ አይደለም። ማለት ለምሳሌ አንድ ሚስ ኤክስ ብለሽ ብታዘጋጂ ከዛ ተሳታፊውን ዝም ብለሽ ነው በወረቀት ለጥፈሽ የምትጠሪው። ከዛ 10 5 7 ተወዳዳሪ ነው የሚኖርሽ። በቃ ምንም የሚመጥን ቁመት ምናምን ይሄ እንዲሚባል የትምህርት ደረጃ አሁን ሚስ ሃይ ስኩል ብለሽ አዘጋጅተሽ የሃይ ስኩል ተማሪ ያልሆነ ሰው ውድድርሽ ላይ ከገባ የፕሮግራምሽን ውድድርሽን አላማ ነው የሚስትብሽ። እና እንደዚህ አይነት ነገሮች ታያለሽ። የተለያየ ይሄንው መጥቀስ ሳይሆን የተለያዩ ውድድሮች ላይ ከአላማቸው ውጪ የሆኑ አይነት ሰዎች ይሳተፋሉ። የእድሜ ገደብ የለውም በቃ። እና እነዚህ አይነት ነገሮች ለሰው ያለው ነገር አሁን በፊት ለምሳሌ አንድ ተወዳዳሪ ሚስ ተባለች ሲባል ህብረተሰብ ውስጥ የነበረው እንትን ነበር ስሜት ነበረ ማለት ያውም አዌርነስ ባልነበረበት ጊዜ ማለት ነውና ህዝቡ ደስ የሚል ሪስፖንስ ነበረው። እንደ እከሌ ሚስ እንዲ ሆነች ከዛ በጣም ጥሩ አክብሮት ይኖራል። ከዛ በአጭር ጊዜ ውስጥ ልጅቷ የሆነ ስራ ወደ መስራት ከተማው ላይ ኢንፍሉዌንሻል ከሆኑ ሰዎች ጋር የመቀላቀል ነገር ታይባታለች እና ያ ደግሞ የተለያዩ ስራዎችን ለመስራት ቆንጆ ነበር። አሁን ላይ ግን ከፕሮግራሞቹ መብዛትም ሊሆን ይችላል እንዲ ደረጃቸውም ከመውረዱ አንፃር ሚስ የሚባሉ ሰዎች ራሱ ሚስ ከሌ ነበርኩ ስትልሽ ራሱ ነበር እንደ ዝግጅት ሁለት የምትችባቸው አጋጣሚዎች አሉና ትንሽ ስታንዳርዱን ያልጠበቀበትና ከድሮም እንደውም ማደግ ሲገባን ወደታች ዝቅ አድርገን ዝግጅቶችን ማዘጋጀት የጀመርንበት ሁኔታ አለ። እነዚህ ውድድሮች ባዘጋጁ ዘንድ ታስበውበት ውድድሩ ከተካሄደ በኋላ ሊኖራቸው የሚችለውን ጠቀሜታ ታይቶና ተመዝኖ ይሆን የሚካሄዱት? የቢዝነስም ማግኛ ሆኗል። በቃ ዝም ብሎ ሞዴሎቹን ይሰበሰባል፣ የሆነ ትኬት ሽጥ ምናምን ይባላል፣ ከዛ ብር ይሰበሰባል፣ እንደምንም በዛም በዚህም ተደርጎ ይሸወዳል። ከስለቦና አንፃር በነገራችን ላይ ስለንቦና ራሱ ከፍተኛ ጉዳት ያመጣል። ፕሮግራሙ በስተክል አለመመራቱ ጉዳት ያመጣል። ስለዚህ ባህልና ቱሪዝም ይሄን ነገር ቢቆጣጠረው የተሻለ ይሆናል የሚልነት አለ። እነሱ ግን ያንን ሁኔታ በተገላቢጦሹ የሌላ ጥቅም ማግኛ አላማ አድርገው ስለያዙት አሁን ከቀበዝ በተለይ በዚህ በ2004 ዓመተ ምህረት አጋማሽ አካባቢ ላይ ነው ይሄ በሙያ ፈቃድ ጥያቄዎች እየበዙ መጥተዋል። ዳኝነትን የማያቅሰው እንዴት አድርጎ ዳኛ ሊሆን ይችላል? አንዳንዴ ከፈለጉ ደግሞ መጥተው እከሌን ምረጡ ይሉሻል። አንድ ተወዳዳሪ አንድ ታይትል ነው በአንድ አመት ነው ይወራል ይረሳል። እሷን ትረሳዋለች፣ አዘጋጁም ሲረሳ እሷን ትረሳዋለች። ሚዲያ ሽፋን እየሰጠ ከሆነ ሚዲያም ራሱ ችግር አለበት ማለት ነው።